የእግዚአብሔር ስም የተባረከ ይሁን። እንዴት ድንቅ ነው እግዚአብሔርን ማምለክ! እንዴት ድንቅ ነው ስሙን መጥራት! ደግሞ እድለኞች ነን እንዲህ ያለ አምላክ ስላለን። እስቲ እድለኛ ነኝ የሚል ለእግዚአብሔር ክብር ይስጥ። የእግዚአብሔር ስም ብሩክ ይሁን። የሚገርመው ቃልን ተዘጋጀሁና ያው ሐሙስ ዕለት እንደገና ማየት ስላለብኝ የተዘጋጀሁትን ሐሙስና እስቲ ሊየው ብዬ ሳየው እግዚአብሔር ግን ርዕሴን ለወጠው። በጣም ገረመኝ። በዚህ ሐሙስና አርብን ጾም ጸሎት ፕሮግራም እዚህ ነበረ፣ አልመጣሁም። ርዕሴን ስለለወጠው ለመዘጋጀት ቤት መሆን ነበረ። እግዚአብሔር ያለኝ እንዲህ ነው፣ አምላካችን ስለኛ ይዋጋል በል ያለኝ። ርዕሱ አምላካችን ስለኛ ይዋጋል። እስቲ ጉባኤው ይበል፣ አምላካችን ስለኛ ይዋጋል። አምላካችን ስለኛ ይዋጋል። እስቲ ደግማችሁ በሉ፣ አምላካችን ስለኛ ይዋጋል። አምላካችን ስለኛ ይዋጋል። ይህ ቃል እውነት ነው። ለዚህ ባጭሩ ጌታ ቢረዳኝ አምላካችን ስለኛ ይዋጋል ብለን እንነጋገራለን። ነህምያ 4ን ሁላችን እናወጣለን። ሁላችን ካወጣን አነባለሁ። ሰንበላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊት ፊት እነዚህ ምኖች እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሽ መልሰው ያድኑታልን? ብሎ ተናገረ። አሞናዊው ጦቢያ ባጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ አገር ለብዝበዛ አሳልፈ ስጣቸው። በደላቸውንም አትግደል፣ ኃጢአታቸውንም ከፊትህ አይደምሰስ፣ በሰራተኞች ፊት አስቆጥተዋልና። ቅጥሩም ሰራን፣ ቅጥሩም ሁሉ እስከ እኩሌታ ድረስ ተጋጠመ። የሕዝቡም ልብ ለሥራ ጨከነ። ሰንበላጥና ጦቢያ አረባውያንም አሞናውያንም አሾዳውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ ምን አደረጉ? እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ምን ያደርጉ ዘንድ? ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ምን አደረግን? ጸለይን። ከእነርሱም የተነሳ በአንጻራቸው ምን አደረግን? ተጠባባቂዎችን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩም ምን ሰራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ስራቸውን እስክናስተጓጉል ድረስ አያውቁምና አያዩም አሉ። በአጠገባቸውም የተቀመጡት አይሁድ መጥተው ከስፍራ ሁሉ ይመጡብናል ብለው ስንት ነገሩን? ከቅጥሩም በስተኋላ በኩል ባለችው በታችኛው ስፍራ ሰይፋቸውን፣ ጦራቸውንም፣ ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኳቸው። አይቼም ተነሳው፣ ታላላቆችን ሹማምንቱንም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታን ምን አድርጉ? ምን አድርጉ? ምን አድርጉ? ስለ ወንድሞቻችሁ፣ ስለ ወንዶችና ስለ ሴቶች ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ቤቶቻችሁ ተዋጉ አልኳቸው። ጠላቶቻችንም ይህ ነገር እንደደረሰልን እግዚአብሔር ምክራቸውን ከንቱ እንዳደረገው ሰሙ።
እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ስራችን ተመለስን። ከዚያም ቀን ጀምሮ እኩሌቶቹ ብላቴኖቼ ስራ ይሰሩ ነበር፣ እኩሌቶቹም ጋሻና ጦር ቀስትና ጥሩር ይዘው ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሰሩትና ተሸካሚዎች በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸውም የጦር መሳሪያዎችን ይይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሴፉን በወገቡ ታጥቆ ይሰራ ነበር። ቀንደ መለከትም የሚነፋ ባጠገቤ ነበር። ታላላቆቹና ሹማምንቱ የቀሩትንም ሕዝብ ስራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከት ድምፅ ወደምትሰሙበት ስፍራ ወደዚያ ወደኛ ተሰብሰቡ። አምላካችን ስለኛ ምን ያደርጋል? ይዋጋል። ስራውንም ሰራን። ከማለዳ ወገግታ ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር። ደግሞም በዚያ ጊዜ ሕዝቡ ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂ ሁኑልን፣ በቀንም ስሩ አልኳቸው። እኔና ወንድሞቼ ብላቴኖቼም በኋላ የነበሩ ጠባቂዎች ልብሳችንን ምን አላደረግንም? አናወልቅም ነበር። ይህን ታሪክ ብዙ እናውቀዋለን። ነገር ግን ዛሬ እንድንካፈል የፈለኩት እንደነገርኳችሁ እግዚአብሔር ለውጦ ይህን እንድል ስላለ እግዚአብሔር የሚሰራው ነገር ስላለ ለምንድን ነው እኔም አላውቅም። አምላካችሁ ስለናንተ ይዋጋል። በዚህ ሊዋጋ ነው፣ በዚህ ነው አላውቅም። ነገር ግን እግዚአብሔር ሊዋጋ ያለው እግዚአብሔር ያየው እኔ ዋጋለሁ ያለው ነገር አለ። ለዚህ ጉባኤ እግዚአብሔር ለዚህ ነው ይህን መልእክት ያመጣ። ሚወጋ አለ። እግዚአብሔር ሊነሳበት የወደደበት ነገር አለ ስለኛ ነገር። ምናልባት እግዚአብሔር በቃ ያለበት ሊሆን ይችላል። አድክሞ አሽቶ አለቅ ያለ ነገር። እግዚአብሔር ግን ይዋጋል። አሜን። የነህምያ መጽሐፍ ትልቅ የእግዚአብሔርን ውጊያና ተአምራዊ ስራ የሚያሳይ ክፍል ነው። ይህ ታሪክ ግር እንዳይላችሁ የፈጀው 6 ወር ነው። የ6 ወር ታሪክ ነው መጽሐፉ። ለምንድን ነው ብላችሁ ብትሉኝ ወደ ንጉሱ የገባበት ሊጠይቅ የገባበትና ቅጥሩ እስከ ተጨረሰበት ወይ እስካለቀበት ጊዜ ያለው ጊዜ 6 ወር ነው። ስለዚህ 6 ወር ታሪክ ነው። ወደ ንጉሱ የገባበት በእኛ እንናገረውና መጋቢት መጨረሻ ሚያዝያ መጀመሪያ ሳይሆን አይቀርም። መጽሐፈ ነህምያ 2 ላይ በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠው፣ ፊቴም ማዘንተኛ ነበር ይላል። የኒሳን ወር በእኛ መጋቢት መጨረሻ ወይ ደግሞ ሚያዝያ መጀመሪያ ሳይሆን አይቀርም። ለዚህ ኢየሩሳሌም የደረሰበት ወር ደግሞ ነሐሴ መጀመሪያ ላይ ሳይሆን አይቀርም ብለው የመጽሐፍ ቅዱስ ምሁራን ያስቀምጣሉ። እንደምታውቁት ቅጥሩ ያለቀው ደግሞ መስከረም ወር ነው። ለዚህ ከመጋቢት እስከ መስከረም ወይ ደግሞ ከሚያዝያ እስከ መስከረም 6 ወር። ነህምያ ይህን ቃል ሲናገር አምላካችን ስለኛ ይዋጋል ብሎ ሲናገር እንደው ተነስቶ ስሜት ይዞት አይደለም፣ ወይም ደግሞ መናገር ስላለበት አይደለም። ይሄን በሚናገርበት ጊዜ ጠላቶቻቸው በ3 መንገድ ራሳቸውን ገልጠው ነበር። የተገለጠ ነገር አለ፣ ይሄን ሊያስብል የማያስችል የተገለጠበትን መጀመሪያ ላይ እንዳየነው በቁጣ በብስጭትና በማላገጥ ይላል። ቁጣ ይቻላል ከባድ ቢሆን፣ ብስጭት ሊበሳጭባችሁ ሰው ይቻላል ከባድ ቢሆን፣
ማላገጥ ግን ከባድ ነው። ማላገጥ የውስጥን ነው የሚሰብረው፣ ውስጥን ነው የሚጎዳው። ማንም መጠገን የማይችለውን ውስጥን ሰባሪ ነው ማላገጥ። ነገር ግን አደረጉ እነሱ ሀሳባቸው የሚያስብ ነበር። ነገር ግን የማላገጡ ቢያላግጥም ማላገጡ ግን ከሚያየው ከሚሰማው የሚበልጥ አልነበረም። ያየውና የሚሰማው አምላኩ እሱ የሚዋጋ ነው ምንም ቢያላግጥ። ለዚህ ማላገጡን አልከለከለውም። ይህን ቃል ለማለት አምላካችን ስለኛ ይዋጋል ከማለት ነህምያ 4:2 ላይ በወንድሞቹና በሰማርያ ሰራዊት ፊት እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀን ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሽ መልሰው ያድኑታልን? ብለው ተናገሩ። የሚገርማችሁ ነገር ሰዎቹ እያዩቸው ባለው ነው የሳላቸው። ጠላት እኛን የሚስለን ባየን ነው። ደካሞች ናቸው። ነገር ግን የተጠሩበት ጌታ ተዋጊ ነው። የተጠሩበት ጌታ ብርቱ ነው። አንድ ነገር ልንገራችሁ። እዚህ ጋ ጀነራል ሊረዱኝ ይችላሉ። በጣም ውጊያ በከበደበት አካባቢ በጦር ሜዳ ላይ ማን ነው ጀነራሉ ይባላል። እገሌ ነው ሲባል እሱማ ተዋጊ ነው ይባላል። ምንም አይነት በዛ ስፍራ ይሉ ተዋጊው ጀነራል እዛ አለ ይባላል። አንድ ነገር ልንገራችሁ፣ ደካሞች ቢሆኑ ተዋጊው ጀነራል ከነሱ ጋር ነው። ተዋጊው ጀነራል በፊታቸው ነው። ተዋጊ ነው። ተዋጊ ነው። ለዚህ ያሉበትን ነገር ልንገራችሁ እስቲ። አዲሱ ትርጉም በደንብ ይናገረዋል፣ እንዴት ይናገሩት እንደነበረ። በተባባሪዎቹና በሰማርያ ሰራዊት ፊት እነዚህ ደካሞች አይሁድ ምን እያደረጉ ነው እና ቅጥራቸውን መልሰው ሊሰሩ ነው? የሚሰራ አይደለም። እውነት ነው። መስዋዕትን ሊያቀርቡ ነውን? ምን አመጣው መስዋዕትን? ለምን እንደሆነ ታውቃላችሁ? ይሄ ቅጥር ሊሆን አይችልም። ባይሆን እዛችሁ ጋር መስዋዕት ነገር አድርገው ሊሰቡ ይሆናል እንጂ ይሄ ቅጥር ሊሆን እያሏቸው ነው። መልካም አይምሰላችሁ። በአንድ ጀንበር ሰርተው ሊጨርሱ ነውን? ወገኖች ቅጥር በአንድ ጀንበር ያልቃል? እንዴት እንደሚያላግጡባቸው! እንደዚህ ተቃጥሎ የተቃጠለ የፍርስራሽ ክምር የሆነውን ድንጋይ ነፍስ ሊዘሩበት ይችላሉን? እንዴት እንደተቃጠለም ያውቃሉ። ስለዚህ እንዲህ የተቃጠለው እንዴት ይነሳል? የሚገርመው በሕይወታችን ላይ እነዚህ 4 ጥያቄዎችና 5 ጥያቄዎች ጠላት የሚያነሳው ጥያቄ ነው። በጣም የሚገርመው ያለቀለትን እንደገና ታስባለህ? እውነት አሁን ልትሰራ ትችላለህ? እውነት አሁን ሊሆን ይችላል? አዎ ይችላል። አዎ ይችላል። ከዛ በኋላ እንዲህ አለ፣ ጎኑ ያለው እኔ በጣም ከሚያናድረኝ ከዋነኞች አጫፋሪዎች ያናድዱኛል። ሁሌ በሕይወቴ ዘመን ከሚያናድደኝ ከዋና አጫፋሪ ያናድደኛል። አጫፋሪ ነው ጎን ቆሞ ነበር ይላል። ይሁት ጎን ቆሞ የነበረው እንዲህ አለ፣ ቀበሮ ቢያልፍበታል እሱ ደግሞ ያባብሰዋል። እንገራችሁ አንድ ነገር፣ አይሁዳውያን ወይም እስራኤላውያን የሚንቁትን ውሻንና ቀበሮን ነው የሚጠቀሙት። ስለዚህ ቀበሮን ሲጠቀሙ ደግሞ ወንድ ቀበሮ ስም አይደለም የሚጠሩት፣ በሴት ቀበሮ ስም ነው የሚናገሩት። አዲሱ ትርጉም በደንብ ያስቀምጠዋል። እንዲህ ነው ያለው፣ በድንጋዩ በሚሰሩት ቅጥር እኮ ቀበሮ እንኳን ብትመጣበት ሊፈርስ ይችላል። የተናቀችው ቀበሮ እግዚአብሔር በሚሰራው ላይ፣ እግዚአብሔር ተዋጊ በሆነበት ላይ፣ እግዚአብሔር በፊት በቀደመበት ላይ እንዴት የተናቀ ያፈርሰዋል? የተናቀ አይደለም ብርቱ አያፈርሰውም። ተዋጊው ማን ነው? በሉ ተዋጊው ማን ነው? ተዋጊው
እግዚአብሔር ስለኛ ይዋጋል። ይህ ከአይሁዳውያን አንጻር ሲታይ እውነታነት ያለው ጥያቄ ነው። ከማን አንጻር? ከአይሁዳውያን አንጻር። ምክንያቱም ልክ ነው። ከነዚህ ከእስራኤላውያን አንጻር ልክ ነው። ከእግዚአብሔር አንጻር ግን ሲታይ አግባብነት የሌለው ነው። የሰማችሁ ነው። ከእናንተ አንጻር ልክ ነው ጠላትም ያነሳው። ነገር ግን ከእኛ አንጻር አይደለም፣ ከእግዚአብሔር አንጻር እንኖራለን። ከእግዚአብሔር አንጻር እንመላለሳለን። ከእግዚአብሔር አንጻር ቆመናል። ከእግዚአብሔር አንጻር ብርቱዎች ነን። ኢየሱስ ጌታ ነው። እሱ ስለኛ ምን ይሆናል? ይዋጋል። እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። ለዚህ ነህምያን አልገረመውም። ምክንያቱም ከጀመሩት ጅማሬና ካስጀመራቸው አምላክ አንጻር ሲታይ ፉርሽ እንደሆነ ያውቁታል። እስቲ ፉርሽ በሉ። የጠላት ንግግር ፉርሽ ደስ ይለኛል። ለዛ ነው ቃል የተጠቀምኩት። ፉርሽ ነው። ከማን አንጻር? ካስጀመራቸው ከእግዚአብሔር አንጻር፣ ካስጀመራቸው ከአምላካቸው አንጻር። ምን ብለው እንደጀመሩ ምዕራፍ 2 ላይ ይሁ እኔም መልሼ የሰማይ አምላክ ያከናውንልናል። የሚያከናውነው እርሱ ነው። የሰማይ አምላክ ነው። የተጠራንበት አምላክ ነው። የዕብራውያን አምላክ ቀልድ አያውቅም። የኔ አምላክ ቀልድ አያውቅም በሉ። አያውቅም። ተዋጊ ነው። ስለ ልጆቹ አምርሮ ነው የሚነሳው። አይሆንለትም። ባለፈው ወንድማችን አንድ ነገር ይናገር ነበር። እግዚአብሔር ለምን እንደማይጥለን ህዝቦቹ ነን። ለዚህ ይህ ጠላት የሚያነሳቸው ጥያቄዎች ሁሉ በእግዚአብሔር ህዝብም በእግዚአብሔርም ፊት ፉርሽ ነው። እግዚአብሔር ይዋጋል። አሁን የእግዚአብሔር ህዝብ አንድ ነገር ብለው ተነስተዋል። እንዲህ አሉ፣ ስለ እኛ አምላካችን ስለ እኛ ይዋጋል አሉ። ግን እግዚአብሔር ይዋጋል። በእግዚአብሔር ቃል እግዚአብሔር የተዋጋላቸው ሰዎች አሉ። እንዴት ተዋጋላቸው? የእነርሱስ ድርሻ ምን ነበር የሚለውን እስቲ እንይ። ለእኛ እምነታችን ይህ የእግዚአብሔር ቃል ነው። ይህ እምነታችን አባቶቻችን ያለፉበት ነው። እውነት ነው። ዘጸአት 15:3 ላይ እንዲህ ይላል፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ምንድነው? ስሙ ምንድነው? እግዚአብሔር ነው። ይገርማል። ስሙም እግዚአብሔር ነው ብሎ እንዲህ የተጻፈ መጽሐፍ ቅዱስ ላይ 2 ቦታ፣ አንዱ እዚህ ሲሆን ሁለተኛው ደግሞ አሞጽ ላይ ነው። አሞጽ 9 ላይ እግዚአብሔር የተቆጣበት ነው። ቤተ መቅደስን ያፈርሱበት በነበረ ጊዜ ነው። ነገር ግን ስለ ራሱ አንድ ነገር ይናገራል። አዳራሹን በሰማይ የሰራ ጠፈሩንም በምድር ላይ የመሰረተ የባህርንም ውሃ ጠርቶ በምድር ፊት ላይ የሚያፈስ እርሱ ነው። ስሙም እግዚአብሔር ነው ይላል። ስሙም እግዚአብሔር ነው። ይህን ቃል ደግሞ መዝሙረኛው ሲያጠናክረው እንዲህ ይላል፣ እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ በነፋስ ክንፍ የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስሙ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ለዚህ 2 ቦታ ላይ ነው የተጠቀሰው። የተጠቀሰበትን መንገድ ስናየው ስሙ እግዚአብሔር ነው የተባለው በተዋጊነቱና ድንቅ በማድረጉ ነው። እግዚአብሔር ተዋጊ ነው። እግዚአብሔር ድንቅ አድራጊ ነው።
እግዚአብሔር ተዋጊ ነው። ለእግዚአብሔር የሚሳነው የለም። እግዚአብሔር ተዋጊ ነው። ሁሉን ይችላል። እግዚአብሔር ተዋጊ ነው። ሕዝቡን አያሳፍርም። እግዚአብሔር ተዋጊ ነው። ለዚህ በሁለት ስፍራ ስሙ እግዚአብሔር ነው። እስቲ እግዚአብሔርን እንተርጉመው። ዛሬ እግዚአብሔርን እንተርጉመው። እግዚአብሔር ማለት የሰማችሁኝ ነው። እግዚአብሔር ማለት እግዚአብሔር ነው። እድገመው። እግዚአብሔር ማለት እግዚአብሔር ነው። ሌላ ነገር አይወጣለትም። እግዚአብሔር ማለት እግዚአብሔር ነው። እሱ ነው የሚዋጋው። እሱ ነው የሚዋጋው። እሱ ነው የሚዋጋው። እስቲ እንዴት ተዋጋላቸው የሚለው አንዳንድ ነገሮችን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። ስለዚህ እግዚአብሔር ተዋጊ ነው። እንዴት ተዋጋላቸው? እግዚአብሔር 10,000 20,000 30,000 ሰው ወይ መላእክት ልኮ ነው? ይችላል። ግን እስቲ ሌላኛውን እንየው። ዘጸአት 14 ላይ አንድ የምናውቀው ነገር አለ። ስለ እግዚአብሔር ሕዝብ ከግብፅ መውጣት ይተርክልንና ይነግረንና የወጡበትን መንገድ ይነግረንና እንዲህ ይላል። ግብፃውያን ይላል ቁጥር 9 ጀምሬ፣ ግብፃውያን የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞች፣ ሰራዊቱ ሁሉ አሳደዷቸው። በባህሩ ዳር በአልዛፎን ፊት ለፊት ባለው በፊሃሂሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ምን እያደረጉ ይላል? እየገሰገሱ ገስግሰው ይላል። መገስገስ ታውቃላችሁ? ያለ ማቋረጥ መሄድ ነው መገስገስ ማለት። ጠላት የሚሄደው አካሄድ ያለ ማቋረጥ ነው። የት ያስፈራል? ሊያጠፋ የሚመጣ ያለ ማቋረጥ ሲሄድ፣ እየቆመ ሲሄድ እንኳን እንደው ትንሽ ፋታ ይሰጣል። እየቆመ አይደለም። እየገሰገሱ በኋላቸው ገስግሰው ነበር። የእስራኤል ልጆች እጅግ ምን አሉ? ግን ምን አደረጉ? ወደ እግዚአብሔር ጮሁ። ግን አንድ ነገር ልንገራችሁ። ከዛ ቀጥለው የሚሉት ነገር አለ። ከሚያዩት ከሆነው ነገር የተነሳ ሙሴም በግብፅ መቃብር ስላልኖረ በዚህ በምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህን ቃል ይህ አይደለም አሉት። ይህ አይደለም። የሚገርማችሁ አንዳንዶች እንዲህ ይላሉ። ወደ ጌታ ቤት ከመጡ በኋላ ውጊያ ይበዛባቸዋል። ውጊያ አለው። ባለፈው ሳምንት እንደተማርነው መከራ አለ። መከራ አንዱ ገጽታው ነው። አንዱ ገጽታው ነው። ጽጌረዳ አበባ የምንለው አይደለም። ቀይ ምንጣፍ ብቻ አይደለም። መከራም አለው። ለዚህ ከመጡ በኋላ መከራው ሲጀምር እግዚአብሔር ሊያደርግ ያለውን ሊያደርግ ሊሰራ ያለውን ሊሰራ ሲጀምር እንዲህ ይላሉ። እዛን ቀን አልነገርኩም? ባልገባበት ይሻላል አላልኩህም? ውጣ ሲባል ደግሞ አይወጣም። የቀመሰ አይወጣም። ግን እንዲህ ይላል። ይገርመኛል። አላልኩም እያልኩ በዚህ ውስጥ አስገብተኝ ይሄው የእስራኤል ሕዝብ እንዲያሉ ይመስላሉ። በምድረ በዳ ከምንሞት አሉት። ሙሴም ለሕዝቡ እንዲህ አለ፣ ስሙ። ሙሴም ከነሱ ጋር ነው። ከነሱ ጋር እኮ ነው። እሱ ተለይቶ ከሌላ ስፍራ ሆኖ አይደለም። ወይ ሌላ ሀገር ሌላ ከተማ ላይ በሰላም ወረዳ ይባላል። በጦር ሜዳ ልክ ነኝ ጀነራል? በሰላም ወረዳ ይባላል። በሰላም ወረዳ ላይ ቁጭ ብሎ አይደለም ትእዛዝ የሚሰጠው ሙሴ። ከነሱ ጋር ነው። ከነሱ ጋር ሆኖ ግን እነሱ ለተናገሩት እንዲህ ብሎ ነው መልስ የሚሰጠው። እንዲህ ይላል፣ አትፍሩ። ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም። ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ አላቸው። ወገኖች አትፍሩ፣ እግዚአብሔር ተዋጊ ነው። አትፍሩ፣ ስለኛ ይዋጋል። አትፍሩ፣ ስለኛ ይዋጋል። እግዚአብሔር እንደሰጠኝ ነግሬያችኋለሁ።
ዛሬ እንዲህ አይነት ንግግሮች ስናገር ሰምታችሁ እንደማታውቁ አስባለሁ። ነገር ግን እግዚአብሔር ስለሰጠኝ ነው የምለው። ምን ይሆን አላውቅም ነገር ግን እግዚአብሔር ተዋጊ ነው። አሜን ሃሌሉያ። ቀጠለና እንዲህ አለ፣ እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ። የሚዋጋው ማን ነው? እግዚአብሔር። ማን ነው? እግዚአብሔር። እስቲ ጥሩት፣ ይሄን ስም ጥሩት እስቲ፣ ጥሩት እስቲ። እግዚአብሔር ስም ብሩክ ይሁን። ብዙ ጊዜ በዚህ መድረክ ላይ የምናገረው ነገር ነው። ስለ እግዚአብሔር ሳወራ እንዴት ደስ እንደሚለኝ፣ ስለ እኔ ሳወራ፣ ስለ ሰው ሳወራ ነው የሚጨንቀኝ። እንዴት እንደማወራ የሚጨንቀኝ። በኮንፊደንስ ደረቴን ሞልቼ የማወራው ስም ቢኖር እግዚአብሔር። አሜን። እግዚአብሔር እሱ ትልቅ ነው። አሜን። የእግዚአብሔር ስም ብሩክ ይሁን። አሜን። አንተም በትርህን አንሳ፣ እጅንም በባህር ላይ ዘርጋ፣ ክፈለውም፣ የእስራኤል ልጆች በባህሩ ውስጥ በየብስ ያልፋሉ አለ እግዚአብሔር። እስቲ አንድ ነገር ልንገራችሁ። በባህር እንዲህ አለ። የሚያዩት ባህር ነው። ጠላት ከኋላ እየገሰገሰ ነው። ግን እግዚአብሔር እንዲህ አለ፣ ሙሴ በትርህን ዘርጋ፣ እነሱ በየብስ ያልፋሉ። ባህር እኮ ነው። ዛሬ አንድ ነገር ነው። ነገሮቻችን ይሁትና በየብስ አልፍበታለሁ። በየብስ ማለት እንደሆነ ታውቃላችሁ። በመልካም አልፍበታለሁ፣ በሰላም አልፍበታለሁ። ባህሩ ይዞኝ ሳይሄድ፣ መከራ ይዞኝ ሳይሄድ፣ ችግር ይዞኝ ሳይሄድ አልፍበታለሁ። እግዚአብሔር የነገረው ይሄ ነው። ግን እግዚአብሔር ተዋጊ እንደሆነ ስለሚያውቅ እንጂ ሙሴ እግዚአብሔርን ስለሚያውቅ እንጂ እንዴት ተደርጎ ይሄን መቀበል ይቻላል? እንዴት ይቻላል? አይቻልም ወገኖቼ። በየብስ ያልፋሉ አለና እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ፣ በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብሬን አገኛለሁ አለ። ለዚህ እግዚአብሔር እንዴት ይዋጋል? እስቲ ሶስት ነጥቦችን እናንሳ። እግዚአብሔር እንዴት ይዋጋል? ጠላትን በመንገድ በማስቀረት ይዋጋል። ሰምታችሁኛል? በመንገድ በማስቀረት ይዋጋል። እዚህ ዘጸአት 14 ላይ ገሰገሰ ይላል። እየገሰገሰ ያለ እግዚአብሔር ጣልቃ ገባና በመንገድ አስቀረው። ሐሳቡ ጋር ሳይደርስ አስቀረው። ዛሬ ልንገራችሁ፣ ጠላት ሐሳቡ ጋር ሳይደርስ እግዚአብሔር ሲዋጋ በመንገድ ያስቀረዋል። አንተ ግን ታልፋለህ። እግዚአብሔር ሲዋጋ። ሃሌሉያ ሃሌሉያ። ይሄ ነው ስራው። እግዚአብሔር ሲዋጋ ጠላትን በመንገድ ማስቀረት ነው። ደስ አይልም? ሲጀምር ምንም አይለውም፣ ሲከተል ምንም አይለውም፣ ሰረገላውን ሲጭን ምንም አይለውም፣ ሰራዊት ሲያስከትል ምንም አይለውም። ምርጦችን ነው ይዞ የወጣው። ምርጦችን ይዞ ሲወጣ ምንም አላለውም። እግዚአብሔር አንድ ነገር ያውቃል፣ በመንገድ ያስቀረው። እግዚአብሔር ጠላቶቻችሁን በመንገድ ያስቀራቸው። እግዚአብሔር ተዋጊ ነው፣ ለዚህ በመንገድ ያስቀራል። ሁለተኛ እግዚአብሔር ሲዋጋ ለዛሬ ልናገር የሚገባውን ብቻ ነው የምናገረው። ይሄስ ብትሉ አዎ፣ ይሄስ ብትሉ አዎ። እየተገለጠላችሁ ነው፣ አሜን በሉ። አዎ። ለምን ሌላም ሐሳብ እየመጣላችሁ ነው ማለት ነው። ሲመጣላችሁ ቀረ አትበሉ፣ ለአንተ ነው የመጣው። አገኛችሁ? ለዚህ እግዚአብሔር ሲዋጋ ሁለተኛው የጠላትን ምክር ይገልጣል። አሜን። የሚገርም ነው። ይሄን በጣም አስተውሉ። የጠላትን ምክር እግዚአብሔር ይገልጥና ይዋጋል። እግዚአብሔር ተዋጊ ነው። እስቲ ላንብበው። ነህምያ 4 ላይ ተነሱባቸው፣ በመካከላቸው እንገባለን፣ እንወጋቸዋለን፣ እንዲያውም አያውቁም። እኛ እስከምንገባ እስከምንሄድ ድረስ አያውቁም፣ አያዩም አሏቸው። የእግዚአብሔር ሕዝብ አያውቅም፣ አያይም ወገኖቼ። አይን የለውም። አይን የፈጠረ አምላካቸው አይደለም። ጆሮን የፈጠረ አምላካቸው አይደለም። አያዩም አሉ። ለዚህ እናሸብራለን አሉ። ተነስተዋል፣ ታጥቀዋል።
ነገር ግን እግዚአብሔር ስለኛ ይዋጋል ብለዋል። እግዚአብሔር ሕዝብ እንዲህ ይላል ነህምያ 4:15 ላይ ጠላቶቻቸውንም ይህ ነገር እንደደረሰልን እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። ይህ ነገር እንደደረሰን ይላል። ኢንፎርሜሽን ደረሳቸው፣ እግዚአብሔር ገለጠው። እግዚአብሔር ሲገልጥ እንዲህ ሆነ። ጠላቶቻችን ይህ ነገር እንደደረሰልን እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ስራችን ተመለስናል። እነሱም ተመለሱ፣ እግዚአብሔር አፈረሰው። እግዚአብሔር በመግለጥ ያፈርሳል። አንዳንዴ ነገሮችን በማሰማት አንዳንዴ እግዚአብሔር ለቤተ ክርስቲያን በተገለጠው ጸጋ በመግለጥ አንገልንገራችሁ ሲገለጥ እግዚአብሔር እንዳፈረሰው ወቁ። ታስተውላላችሁ የእግዚአብሔር ሕዝብ። ለዚህ ምክራቸውን እግዚአብሔር አፈረሰ። ለዚህ ተመለሱ ተመለሱ። እኛም ወደ ስራችን ተመለስናል። የእግዚአብሔር ስም ብሩክ ይሁን። ሊያስተጓጉሉ ሊረብሹ ሊዋጉ የነበሩ ሁሉ ተመለሱ። እግዚአብሔር ምክርን ገለጠ። የጠላትን ምክር እግዚአብሔር ገልጦ ያፍርስላችሁ። በክርስቶስ ኢየሱስም ይህ ይሆናል። እኔ አምናለሁ። እግዚአብሔርን ዝም ብሎ እግዚአብሔር ይበል ስላላለኝ ወገኖቼ ብዙ የተዘጋጀውበትን ቃል አስጥሎ እግዚአብሔር በሁለት ቀን ይሄን በል ካለኝ እግዚአብሔር የሚያደርገው ነገር አለ። ዛሬ ለዚህ ነው አምላካችን ስለኛ ይዋጋል። ሌላው እግዚአብሔር ስለኛ ሲዋጋ እኛን ከፍታ ላይ ያወጣል። ይሄ ነው በቃ እግዚአብሔር ሲዋጋ እኛን ከፍታ ላይ ያወጣል። አንድ ጊዜ እንዲህ ሆነ። የምታውቁትን ታሪክ ነው። እንዲህ ሆነ። ምድረ ግብፅ ላይ አንድ ዕብራዊ ተሸጦ ሄደ። የተሸጠው ዕብራዊ አንድ ቤት ተቀጠረ። በጦር ሚኒስቴር ከባድ ነው። በትምህርት ሚኒስቴር ካለ በዛን ዘመን በትምህርት ሚኒስቴር ቢሆን ይሻለው ነበር። የወዳደቁ መጽሐፍቶችን ያነባል። አሁን በአይኑ የሚያዩ መሳሪያ ነው። ቤት ውስጥ ቦምብ ነው። ለዚህ ሲወጣ ሲገባ ቦምብ አለ። አንተ ዕብራዊ ዋ ስርዓት ካልያዝክ የሚፈነዳብህ ይሄ ነው ይለዋል። ቀላል አይመስላችሁ? ጦር ሚኒስቴር ነው። ቦምብ ካለ በእርግጠኝነት ግን ቀስት አለ። የተሳሉ ቀስቶች በዚህ ገብተው በዚህ የሚወጡ ቀስቶች ተደርድረው ያየዋል። በዛ ቤት ውስጥ ነው ያለው። ለዚህ እቺ ቆንጆ መጣችና እምቢ አለችው። አንድ ነገር ልንገራችሁ። ያን ጊዜ የጲጢፋራን ሚስት ብቻ ነው አይደል የምንላት የምንወርድባት። ግን አዲስ ሰይጣን የለም ማለት ዘማሪ አዲስ ሰይጣን የለም። በሷ ኋላ ሆኖ ይሰራ የነበረ ምክንያቱም እግዚአብሔር በዮሴፍ ላይ ካለው ዓላማ የተነሳ እግዚአብሔር በእስራኤል ሕዝብ ላይ ካለው ዓላማ የተነሳ እግዚአብሔር ደግሞ በእስራኤል የዘር ሐረግ ውስጥ ይሁዳን ይዞ በክርስቶስ የሚያደርገውን የማዳን ስራ ይሄ ሁሉ ያስቀር። ስለዚህ በእሷ ውስጥ ተግቶ ይሰራ ነበር። እቺ ሴት ደግሞ የወጣላት ቆንጆ እንደሆነች መጽሐፍ ሰዋቂዎች ይናገራሉ። አይደለም አንድ ባሪያ አይደለም አንድ የተሸጠ ልትለማመጥና ልትለምነው ብዙ ፈላጊዎች አሉ። በምስጢር ማድረግ ያሉ ካስፈለገ ቆንጆ ቆንጆ ግብፃውያን አሉ ካስፈለገ። ግን ዓላማው ሌላ ነው። ከዛ በኋላ እንደምታውቁት እንተኛ አለችው። አልተኛም አለ። እንዲህ አለ፣ እኔ ተራሱ አይደለሁም አለ። ዕብራዊ ነኝ አለ። ዕብራዊ ደግሞ እግዚአብሔር የትም ቢኖሩ የትም ያያቸዋል አለ። ስለሚያቸው ደግሞ እኔ በሚያይ ፊት በደልን አላደርግም አለ። ዕብራዊ ነኝ፣ ዕብራዊ ነኝ፣ የእግዚአብሔር ሕዝብ ነኝ፣ በእግዚአብሔር የተጠራው ሰው ነኝ። ለዚህ አላደርገው፣ በእግዚአብሔር ፊት በደልን አላደርግም አለ።
ከዛ በኋላ እንዲህ አለችው፣ ያዘችው ይላል አለላት። ልብሱም ከግብፅ የተገዛ ሳይሆን አይቀርም ያንቺ ጥሎላት ከሄደ በኋላ ይህን ምስኪን ዕብራዊ እስር ቤት ተከተተ። ማን ይዋጋለት? ማን ይነሳለት? ማን ይድረስለት? አባቱ ሩቅ ነው፣ ቢኖርም ደግሞ ሞቷል የተባለ አስታዋሽ የሌለው ማን ይነሳለት? አስታዋሽ ለሌለው እግዚአብሔር ተዋጊው ነው። የሚጠበቅባችሁ አንድ ነገር ነው። እግዚአብሔር አምላካችሁ መሆኑ ብቻ ነው የሚጠበቀው። እግዚአብሔር አምላኬ ነው ማለት ብቻ ነው የሚጠበቅባችሁ። ተዋጊው እግዚአብሔር ነው። እስቲ አማርኛ ልጠቀም፣ ጎጃም አማርኛ። እግዚአብሔር ቁብ አይሰጠውም። ቁብ ታውቃላችሁ? ቁብ አይሰጠውም። እግዚአብሔር የሚሰራውን ያውቃል። ስለ አንተ ማንነት ገብቷችኋል? ስለ ድክመት ነው ያሉት። በክርስቶስ ስላሉት ሰዎች ነው የማወራው። ስለ ዳኑት ሰዎች ነው እያወራው ያለሁት። ይህን ጥንቃቄ አድርጉልኝ። ከዛ በኋላ ተወረወረ። ማን ይድረስለት ለዚህ ሰው? እግዚአብሔር ሲዋጋ ከፍታ ላይ ያወጣል እያልኩ ነው እያወራ ያለሁት። እግዚአብሔር የማይዳሰስ ዓለምን መክፈት ጀመረ። የማይዳሰስ ዓለም ታውቃላችሁ? የማይዳሰስ ዓለምን መክፈት ጀመረ። አንዱ መጋረጃ እየከፈተ እያሳየ አንዱ መጋረጃ ይዘጋል። ነገርን ሰወረባቸው። እግዚአብሔር ሲዋጋ የእግዚአብሔር ስም ለዘላለም ብሩክ ይሁን። እባካችሁን እግዚአብሔርን አክብሩት። የምናመልከው አምላክ ልዩ ነው። የምናመልከው አምላክ ልዩ ነው። እግዚአብሔርዬ ብንለው ስሙ ለዘላለም ይባረክ። ስሙ ለዘላለም ይባረክ። አስታዋሽ ለሌለው ደራሽ፣ ተዋጊው የማይጨበጥ ዓለምን እግዚአብሔር ከፈተና በላው። ያያል ምን እንደሆነ አያውቅም። አይገርማችሁ? አሳይቶ እግዚአብሔር ሲሰው እግዚአብሔር ሲዋጋ አሳየውና ሰወረበት። ይህን ሰው ተፈለገ። ታሪኩን እየዘለልኩ ልናገር ታውቁታላችሁና ባካችሁን ያላቸው አደራ ያላቸው ሰዎች አስታዋሽ ሊሆን የሚገባው አንድ ሰው ነው። በእርግጥ ያለው ሰው እሱ ረስቶታል። አሁን በደሌን ልናዘዝ አለ። እግዚአብሔር ውጊያ ጀምሯል። ይኸውላችሁ የረሷችሁ ሰዎች እግዚአብሔር ውጊያ ሲጀምር ያስታውሳሉ። በፊታቸው ምንም የሆነ ነገራችሁ ጥሩ ነገራችሁ ምንም የሆነ አይታያቸውም ወይ? አንዳንድ ሰዎች እንዲላሉ ጥሩ ነገር እያደረጉ ምንድን ነው እንደው ጌታ አይታያቸውም እንዴ? ጥሩ ነገር ምንም ጥሩ ብታደርጉ አይታይም። ምንም መልካም ነገር ብታደርጉ አይታይም። እግዚአብሔር ውጊያ ሲጀምር ግን መታየት ይጀምራል። እግዚአብሔር ስም ብሩክ ይሁን። ከዛ በኋላ አስታወስኩ ይሄ ሰው ነው ይምጣ አለ። አሳጥረውና እግዚአብሔር ሲዋጋ ከዛ ጋር እግዚአብሔር አነሳውና ከእስር ቤት የክስ ቻርጅ ያለበት እሱም የጌታውን ሚስት የደፈረ የሚል ቻርጅ ነው። አንድ ነገር ልንገራችሁ። ዮሴፍ እንደው መጠየቅ ከተቻለ በሰማይ ቤት የምጠይቀው አንድ ነገር ነው። ዮሴፍ ምን ተሰማ የሚለውንና እግዚአብሔርን መጠየቅ ከተቻለ እግዚአብሔር ሆይ ለምን የዮሴፍን ነገር ሰወርከው ብዬ ጠይቀዋለሁ። ለምን እንደሆነ ታውቃላችሁ? ለእኛ ተገለጠ እንጂ እግዚአብሔር ለዮሴፍ ሳይመሰክርለት ነው ያለፈው። ልጄ አላደረገም አላለው። አይገርማችሁ? አስተውላችኋል? መጽሐፍ ቅዱስ ላይ ልጄ ይሄን አላደረገም ለእኛ ነው የተጻፈው። አንዳንዴ በእውቀት መገለጥ የሚያገለግል ሰው ሲመጣ እግዚአብሔር የኔን ነገር በአደባባይ ቢመሰክር ብላችሁ አታውቁም? ልጄ እንዲህ ነው፣ ልጄ እንዲህ ናት ብሎ እግዚአብሔር እንዲመሰክር አንዳንዴ አይናገርም። እግዚአብሔር
ዮሴፍን እንዲህ ሆኖ እንኳን ልጄ ምንም አላደረገም አላለውም እግዚአብሔር ዝም። ነገር ግን እግዚአብሔር በውጊያ ላይ ነው። የሚገርመው ነገር ወሰደና እግዚአብሔር የክስ ቻርጅ ያለበት ይሄ ክሱ ቻርጅ ደግሞ የሞራል ወይም ደግሞ ሴትን የደፈረ በሚለው ያለቃውን የጌታውን ሴት የደፈረ የሚል ቻርጅ ያለበትን ሰው አስቸኮሉት ይላል። እግዚአብሔር ሲዋጋ የማያስቸኩል ማን አለ? ወሰዱትና በከፍታ ላይ አስቀመጡት። እግዚአብሔር ሲዋጋ እስቲ አንድ ነገር ነገራችሁ ይለፍ። ግብር የሚባል ነገር ታውቃላችሁ? ግብር የሚባል የሚያውቅ ውቤ ታውቃለህ? ግብር ማለት በንጉስ ቤት ያለ ግብር ነው ያልኩት። ይሄ ታክስ ማለት አይደለም። በንጉስ ቤት ያለ ግብር ማለት ንጉስ ማዕድ ያዘጋጅና በትልቅ አዳራሽ መኳንንቶችን ጠርቶ ከነሚስቶቻቸው ጠርቶ አብሮ የሚበላው የንጉስ ግብር ይባላል እሱ። እና ይሄ ንጉሳን ቤተሰብ ውስጥ ያለ ነውና በግብር ጊዜ የጲጢፋራ ሚስት ዮሴፍን የምታየው ንጉሱ ጎን ነው። አልሰማችሁኝ? ንጉሱ ጎን ነው። ለዚህ አንተ ምናምን የምትለው ይመስላችኋል? ሲያያት ካጎነበስኩበት ቀና ቀና ያለው ቀና የሚያደርግ ያጎነበሰው የጲጢፋራ ሚስት ብሎ ስትይዘው ኮንተንት ስታደርገው ተይኝ እያለ የሚለው ካጎነበስኩበት ቀና ያለው ብሎ ንጉስ ጎን ቁጭ ብሎ የእግዚአብሔር ስም ለዘላለም ይባረክ። እግዚአብሔር ልዩ ነው። ቀና እግዚአብሔር ሲዋጋ ከፍታ ላይ ሲያወጣ ከፍታ ላይ ሲያወጣ ለዚህ እንዲህ ይላል። ፈርዖንም ይላል ዘፍጥረት 41 ላይ ሌላ አንብበው ለሰዓቱን ለመጠቀም ስል ፈርዖንም ሎሌዎቹን እንዲህ አላቸው፣ በእውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለን? እግዚአብሔር ሲዋጋ ፈርዖንም ዮሴፍን አለው፣ እንደ አንተ ያለ ብልህ አዋቂ ሰው የለም፣ እግዚአብሔር ይህን ሁሉ ገልጦልናልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ከአንተ እበልጣለሁ። አሜን። ወይኔ የገባበትን ሕዝብ ሊያዝ ወይኔ የኖረበትን ማን ከተባለ ሰምታችኋል እንዴ? እስረኛው ዕብራዊ እኮ እዚህ ነው የተባለ ዛሬ ደግሞ ገዢው ዕብራዊ ስም ይለውጣል። እግዚአብሔር ሲዋጋ የእግዚአብሔር ስም ብሩክ ይሁን። እንዲህ አለ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምኩ አለው። ፈርዖንም ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው፣ ነጭ የተልባ እግርም ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍ አደረገለት። ወይ ጉድ! የሰንሰለት ዝርግፍ ቀርቶ የወርቅ ዝርግፍ። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ምን ይሳነዋል? ለእግዚአብሔር የሚሳነው የለም። እስቲ በሉ ወገኖች፣ ለእግዚአብሔር የሚሳነው የለም። ለእግዚአብሔር የሚሳነው የለም። ከዛ በኋላ የእርሱም በምትሆን የንጉሱም ማለት ነው የእርሱም በምትሆን ሁለተኛ ሰረገላ አስቀመጠው። አዋጅም ነጋሪም ስገዱ እያለ በፊቱ ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ ሀገር ሁሉ ያለ አንተ ማንም እጁንም እግሩንም ምን አድርግ አያንሳ። እጁንም እግሩንም አያንሳ። ታያላችሁ። ያለ ማን? እግዚአብሔር የተዋጋለት ዮሴፍ። ፈርዖንም ዮሴፍን ስም አወጣለት። ጸፍናንት ፓዕናህ ብሎ ጠራው። የሄሎት ከተማ ካህን የጶጢፋራ ልጅ የምትሆን አሰናትን አጋባው። ዮሴፍን በግብፅ ምድር ሁሉ ወጣ። ዮሴፍን በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርን ሁሉ ዞረ ይላል። እግዚአብሔር ከፍታ ላይ ሲያወጣ አጭር ነገር ተናግሬ 15 ደቂቃ ስላለኝ አጭር ነገር ተናግሬ
እጨርሳለሁ። እግዚአብሔር ሲዋጋ እነዚህና ሌሎችም አሉ። እግዚአብሔር ስለኛ ሲዋጋ ከኛ ምን ይጠበቃል የሚለውን ካልነካሁኝ አደጋለሁ። ለዚህ እግዚአብሔር ስለኛ ሲዋጋ የሚለውን ትቼ ሌሎች ነጥቦችን ወደዚህ ጋር ሄዳለሁ። እግዚአብሔር ስለኛ ሲዋጋ ከኛ ምን ይጠበቃል? ዘጸአት 14 ቅድም ባነበብነው ላይ የሚጠበቀው ይህ ነው። ጸንቶ መቆም። አሜን። ጸንቶ መቆም። እግዚአብሔር ሲዋጋ እግዚአብሔር ከኛ የሚፈልገው ከኛ የሚጠብቀው ጸንቶ መቆምን ነው። ከባድ ነው። ዘጸአት 14 ላይ ጸንቶ መቆም ማለት ጸንቶ መቆም ማለት በሎሽን እየታሹ አይደለም። ጸንቶ መቆም ማለት ቅድም እንዳልኩት ቀይ ምንጣፍ ላይ አይደለም። ጸንቶ መቆም ማለት ጠላት ከኋላ ሲገሰግስ፣ ከፊት ባህር ሲኖር፣ መግቢያ ሳይኖር ሲቀር ነገር ግን እግዚአብሔር ይዋጋል ብሎ መቆም ነው። ጸንቶ መቆም እግዚአብሔር ይፈልጋል። እንዲህ ይላል። ሙሴም ለሕዝቡ እንዲህ አላቸው፣ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ምን በሉ? ቁሙ። ዛሬ ለእናንተ የማደርጋትን የእግዚአብሔርን ማዳን እዩ። ሲቆም እግዚአብሔር የሚያደርገውን ማዳን ማየት ይቻላል። ስትሯሯጥ አታየው፣ ሳትጸና አታየው። ነገር ግን እንድታየው ስትቆም ታየዋለህ። የቆመ ያህል ወገኖቼ፣ የሚሮጥ ሁሌ ውልብታ ነው የሚያየው። እዚህ አላቅም እናንተ፣ እኛ ድሮ መኪና ላይ ስንወጣ ዛፉ ሁሉ ይሄድብን ነበር። ታውቃላችሁ? ይሄ ዛፉ ወደ ኋላ የሚሸሽ ይመስላል መኪና ወደፊት ሲመጣ። ለዚህ አይናችንን ጨፍነን ልጅ ሆነን ስንከፍት ዛፉ ሁሉ ይሄዳል። ዛፉ የሚሄድ ይመስለኝ ነበር ለረጅም ጊዜ። የሚሮጥ እንደሱ የሚቆም ያያል። አሜን። ለዚህ ጸንቶ መቆም። ሁለተኛ፣ በእግዚአብሔር የውጊያ ጊዜ እግዚአብሔር ለሕዝቡ ሲዋጋ እግዚአብሔር የሚፈልገው ሕዝቡ እንዲጸልይ ነው። ይህንም ቶሎ ልናገረው። ነህምያ 4:9 ላይ ወደ አምላካችንም ጸለይን፣ ከእነርሱም የተነሳ በአንጻራቸው ጠባቂዎችን በሌሊትና በቀን አደረግን ይላል። የቀንም የሌሊትም ጠባቂ ተቀምጧል። ወደ ማን ጸለይን ይላል? ወደ አምላካችን፣ ወደ እግዚአብሔር። ምክንያቱም እግዚአብሔር ተዋጊ ነው። በሶስተኛ እግዚአብሔር ከኛ የሚፈልገው በስፍራችን እንድንሆን ነው። ጸንቶ መቆም ሌላ ነው። በስፍራ መሆን ደግሞ እግዚአብሔር ያስቀመጠ ስፍራ ማለት ነው። በቤተ ክርስቲያን ቢሆን ነገሮች የሚያናውጡ ሲመጡ እግዚአብሔር ውጊያ ሲጀምር ሁሉም እግዚአብሔር ባስቀመጠው ስፍራ ሲሆንና ሲተጋ ማለት ነው። እንዲህ ይላል። ስራ ጀምረዋል፣ እየሰሩ ነው። እነዚህ የሚሰሩ ሰዎች የሚሰሩት ቅጥር ነው። ቅጥሩ ደግሞ የእግዚአብሔር ሕዝብ ቅጥር ነው። ለዚህ ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውን፣ ቀስታቸውን አስይዤ ሕዝቡን በየወገናቸው አቆምኳቸው። በየስፍራው ሁሉም ሲሆን በእግዚአብሔር ውጊያ ጊዜ እግዚአብሔር ይፈልጋል። ሌላኛው እግዚአብሔርን በማሰብ ለውጊያ መነሳት። ራስን በማሰብ አይደለም፣ የራስን ነገር ልምድን በማሰብ አይደለም፣ እግዚአብሔርን በማሰብ ለውጊያ መነሳት። ለዚህ ነህምያ 14 ላይ እንዲህ ይላል፣ አይቼም ተነሳው፣ ታላላቆችና ሹማምንትም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታ አስቡ። ስለ ወንድሞቻችሁ ስለ ወንዶችና ስለ ሴቶች ልጆቻችሁ ስለ ሚስቶቻችሁ ስለ ቤቶቻችሁ ተዋጉ አልኳቸው። ለዚህ አስቡ። ማንን? ተዋጊውን እግዚአብሔርን። ይሄን የመጨረሻ እናገራለሁ። ባካችሁ አስተውሉ። እስቲ አስተውዬ እሰማለሁ የሚል እጁን ያንሳል። አስተውዬ እሰማለሁ። አስተውላችሁ ስሙ። እግዚአብሔር ሲዋጋ እግዚአብሔር ከሕዝቡ የሚጠብቀው አስተውላችሁ ስሙ፣ ህብረትን እንድናደርግ ነው።
ህብረትን እንድናደርግ የእግዚአብሔር የውጊያ ጊዜ እግዚአብሔር የሚፈልገው ህብረትን እንድናደርግ ነው። ለአንብበው ክፍሉ ታላላቆቹና ሹማምንቱ የቀሩት ህዝብ ስራው ታላቅና ሰፊ ነው። እኛም በቅጥሩ ላይ ተበትነናል። አንዱም ከሁለተኛው ርቋል። ሁሉም ተራርቆ ነው ያለው፣ ርቋል። የቀንደ መለከቱን ድምፅ ወደምትሰሙበት ስፍራ ወደዚያ ወደኛ ተሰብሰቡ ይልና አምላካችን ስለኛ ይዋጋል። ተሰብሰቡ፣ ቀንደ መለከቱን ወደምትሰሙ እንዲህ ነው የሚላቸው። አንድነት ኃይል ነው። ተሰብሰቡ፣ ከያላችሁበት ተበታትነን ነው ያለነው። ከተበታተንበት እንሰብሰብ። ቀንደ መለከት የሚነፋውን ጎኑ አድርጓል፣ ከሱ ጋር ነበር። ለዚህ ልክ ቀንደ መለከቱ ሲነፋ የሚገርማችሁ ነገር ልንገራችሁ። አስተውሉ በጣም ሁሉም ሴፉን ታጥቆ ነው እየሰራ ያለው። ለዚህ ሴፍ አለኝ ምን ችግር አለው ሊል ይችላል ባለበት ስፍራ። ሁሉም የጦር መሳሪያውን በአንድ እጁ ይዞ በአንድ እጁ እየሰራ ነው። ለዚህ ምን አስፈለገ የምዋጋበት በእጅ ያለ ሊል ይችላል። ነገር ግን የያዛችሁትን ይዛችሁ የጦር መሳሪያችሁን ይዛችሁ ልክ ነው። ሁሉም በየአንጻሩ እየሰራ ነው። ጦሩን ይዞ፣ ሴፉን ይዞ፣ ጎራዴውን ይዞ፣ ጦሩን ይዞ ሁሉም እየሰራ ነው። ግን የመለከት ድምፅ ስትሰሙ የያዛችሁትን ሁሉ ይዛችሁ በአንድ ቦታ ተሰብሰቡ። እግዚአብሔር እንዲህ ይላል፣ እኔ እዋጋለሁ እናንተ ህብረት አድርጉ ይላል እግዚአብሔር። ምን እየነገርኳችሁ እንደሆነ ይገባችኋል። መልእክት ነው እያልኳችሁ ያለሁት። እኔ እዋጋለሁ እናንተ ግን ህብረት አድርጉ፣ ህብረት አድርጉ። ወገኖቼ አምላካችን ስለኛ በእውነት ይዋጋል። እግዚአብሔር ስለኔ በእውነት ይዋጋል። በውስጤ ድገሙት። እግዚአብሔር ስለኔ በእውነት ይዋጋል። ድገሙት። እግዚአብሔር ስለኔ በእውነት ይዋጋል። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው።